ሻሎም የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንዲከረማችሁ እኔ በጣም ደህና ነኝ። አንዳንድ ጨዋታዎችን በተለይ እግር ኳስ ዛሬ ዋናውን ጨዋታ አይተን ነገ ላይ ሪፕሌይ አለዚያ ደግሞ ሃይላይት ብለን ደግመን እናየዋለን። ማን ነው ትናንትና ያየውን ጨዋታ በሪፕሌይ ሲመለከተው ነጥብ እንደሚቀየር አስቦ የሚመለከት? ትናንትና በነበረው ጨዋታ ላይ ነጥቡ አንድ ጊዜ ተወስኗል። የሚቀየር ነጥብ የለም። ምክንያቱም ሪፕሌይ ስለሆነ ማለት ነው። ጌታ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለምን እኔ አሸንፌዋለሁ ብሎ ተናገረ። በየትኛው ሁኔታ በየትኛው መንገድ ያንድን ጨዋታ ሪፕሌይ ስታዩ ውጤት እንደማይቀየር፣ የተሸነፈው ቡድን እንደተሸነፈ እንደሚቀጥል፣ ያሸነፈው ቡድን እንዳሸነፈ እንደሚቀጥል፣ ዲያብሎስ በቀራንዮ መስቀል ላይ የተሸነፈው ሽንፈት እንደተሸነፈ ይቀጥላል። በዓለም ሳለን መከራ ሊኖርብን ይችላል፣ ነገር ግን የተሸነፈ ነው። ውጤት ቀይሮ እንደሚያሸንፍ የሚነግራችሁ ክፉ ካለ፣ የምትሰሙት ድምጽ ካለ ዛሬ እንደዚህ ንገሩት። ውጤት አይቀየርም። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ አሸንፎሃል እንድትሉ ትፈልጋለሁ። ሪፕሌይ ጨዋታ ስታዩ ውጤት እንደማይቀየር በመንፈሳዊ ዓለምም የዚህ ዓለም ገዢ ተሸንፏል።